አባዬ ቤቱ እንዴት ነው? እየተጋመሰ ነው? ተጋመሰ ወደ ማጠናቀቂያው ነው። ለፊኒሺንግ የሚሆን 500 ሺህ ብር በማየስም ባንክ አስገብቻለሁ። ንገራትና ሄዳ ታውጣው። እኔ ሌላ ምንም አለም ፍሳዬ፣ እንደው ለኛ ያደረገውን ከልጆች አግኙ። ምን እያለ ነው እንዴ? ለቤቱ ማስጨረሻ 500 ሺህ ብር በስምሽ አስገብቻለሁ አለ። በእኔ ስም ሰው ስልክ ደውሎ ለወላጆቹ ይኸው እንዲህ 500 ሺህ ብር ይልካል። ያን ነፍስ ሀብታሙ ግን እኔ የቤቱ ጉዳይ ሳይሆን የገንዘቡ ምንጭ ነው ያሳሰበኝ ይላል። አይሽ ታዬ እንግዲህ ላካውን ብር ቁም ነገር ላለዋል ነው። በጣም ነው የሚገርመው ማይ። ከላኩት ገንዘብ አንፃር እኮ እንደዚህ አይነት ትልቅ ቤት ይሰራል ብዬ አልጠበቅኩም። ቤቱን አልወደድከውም? የሚወደድም የማይወደድም ነገር አለ። አንተ ያላሳካውን ታናሽ ሲያሳካው ደስ ሊል ይገባል እንጂ የምን ሟርት ነው? ወትሮውንስ ፈጣሪ ብር የት አለ? ካንዱ ወስዶ ወደ ሌላው። አትሞኝ፣ ሰው ከትንሹ ይማራል። እውነትሽን ነው? አዎ። የት ነው የምትሄደው? ቤተሰብ ሙስናን እንደ ነውር ሊቆጥር ይገባዋል። የፌዴራል የሥነ ምግባርና የጸረ ሙስና ኮሚሽን